የቱ ይሻላል? ገንዘብን በባንክ ውስጥ ማስቀመጥ ወይንስ የአፓርትመንት ግዢ? ብዙውን ጊዜ ንግድን በቀጥታ የማይሰሩ ሰዎች ትልልቅ ገንዘቦችን በባንክ ውስጥ በዝግ ወይንም በሚንቀሳቀስ አካውንት ከ7% ጀምሮ የወለድ ክፍያ በማግኘት ገንዘባቸውን በባንክ ውስጥ ያስቀምጣሉ። ለዚህም የሚሰጡት ምክንያት ደግሞ ገንዘቤ ሴፍ ነው፣ ከዛ በተጨማሪ ደግሞ ከወለድ ክፍያ የተወሰነ ገንዘብ እያገኘው ነው የሚል ነው። ምንም እንኳን አሁን ላይ የወለድ ክፍያው በባንክ ድሪቨን እና ማርኬት ድሪቨን ቢሆንም ይሄም ከድሮ የወለድ ክፍያ ብዙም የራቀ አይደለም። ነገር ግን በየጊዜው እየቀነሰ ከመጣው የገንዘብ የመግዛት አቅም አንጻር ሲታይ ለባንኮቹ ትልቅ ጥቅም፣ ለአስቀማጩ ደግሞ ትልቅ ኪሳራ ነው። ለዚህም ነው ብልህ ሰዎች ገንዘባቸውን በባንክ ውስጥ ከማስቀመጥ ይልቅ ቋሚ አሴት ላይ ኢንቨስት በማድረግ ትልቅ ጥቅም የሚያገኙ። ከነዚህ አሴቶች መካከል ደግሞ ዋነኛው የመኖሪያ ቤት ነው። ለምሳሌ ሰሜን ማዘጋጃ ሳሪም ሆቴል አጠገብ ባለው ሳይታችን ላይ ባለ 1 መኝታ 81 ካሬ አፓርታማ በአንድ ጊዜ ሲከፍሉ የ1.4 ሚሊዮን ብር ቅናሽ በማግኘት በ5.8 ሚሊዮን ብር ሙሉ ክፍያ ከ2 ዓመት በኋላ ቤቶትን በመረከብ ይፈልጉ በማከራየት ከወለድ ከሚያገኙት ጥቅም በተሻለ ማግኘት የሚችሉ ሲሆን ቢሸጡት ደግሞ ከገዙበት ዋጋ ቢያንስ በእጥፍ በማትረፍ በወለድ ከሚያገኙት ትርፍ እጅግ በጣም በብዙ እጥፍ የበለጠ ትርፍ ማግኘት ይችላሉ። ይደውሉልን። አኩያ ፕሮፐርቲስ፣ የኢትዮጵያ አየር መንገድ፣ የሼባ ማይልስ የፕላቲኒየም አጋር